ሰላም እንዴት ናችሁ? ደህና ናችሁ? ቤቢ ማንደላ ነኝ ከዚህ ንቁ ድል ከተሰኘው ከዚህ ዩቲዩብ ቻናላችን። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለመጣችሁ በጣም እናመሰግናለን። ዛሬ ይጠቅማችኋል ብዬ ያሰብኩትን ሐሳብ ይዤላችሁ መጥቻለሁ። ወደ ሐሳቡ። ሁለት ባለትዳሮች ለረጅም ጊዜ አብረው በትዳር ይኖራሉ። ነገር ግን ትዳራቸው እንደተጠበቀው ፍሬ አፍርቶ ልጅ መውለድ አልቻሉም ነበር። ስለዚህ ልጅ አለመውለዳቸው የሆነ ቅሬታ በመካከላቸው ፈጥሯል። ቢሆንም ግን ያለውን ነገር ተቋቁሞ አብሮ እየኖሩ ነው። ከዕለታት አንድ ቀን አብረው የሆነ ቦታ አምሽተው ቆይተው ከዛ ወደ ቤታቸው ይመለሳሉ። በመካከልም ባለቤቷ ዛሬ የምነግርሽ ነገር አለ፣ ስለዚህ አንዴ እዚህ ጋር ቁመን እናውራ ይላትና መኪናውን ያቆማል። እሷም ደግሞ አይተህ ከጨረስክ በኋላ እኔም ለአንተ የምነግረው ለየት ያለ ነገር አለኝ ትለዋለች። በፍቅር ረጅም ዓመት እንደቆዩ በጣም እንደሚወዳት እና በውስጡ ሁሌም እንዳለችና ለእሷ ያለው ፍቅር ከውስጡ እንደማይጠፋ ነግሯት፣ ነገር ግን አሁን ላይ በህይወቱ ደስተኛ እንዳልሆነና ኖር እሱም ለራሱ ሌላ ህይወት ፍለጋ እንዳለ ይነግራትና ስሜቱን ይገልጽላል። ሚስት በጣም ትናደድና ስሜቷን መቆጣጠር ያቅታታል። ከመኪና ለመውጣት ስታደርግ ባል እጇን ይዘው ሰላማዊ በሆነ ሁኔታ እንድንለያይ ነው የሚፈልገው ይላታል። እሺ እነግርሃለሁ ያልሽኝ ነገር የት አለ? መች ነገርሽኝ? መንገድ አይጠበቅብኝም ብላ የሆነ ወረቀት ሰጥታው ከመኪናው ልክ ስትወርድ አጋጣሚ መንገድ ዳር ስለነበሩ ሌላ በፍጥነት የሚመጣ መኪና ያገኛትና ላትመለስ በዛው ታሸልባለች። በዚህ ማንገል ባልየው በጣም ትልቅ ሐዘን ውስጥ ይወድቃል። ባለቤቱ የሞተችው በሱ ምክንያት ስለነበረ እስቲ ቆይ የዛን ቀን የሰጠችኝ ወረቀት ምንድነው በማለት የሆነ ቀን ወደ መኪናው ገብቶ ያን ወረቀት ይፈልጋል። የሆነ ቦታ ያገኙና ወረቀቱን ከተው ሲያነበው የሁለት ወር እርጉዝ እንደሆነችና ከሰባት ወሯ ላይ የልጅ አባት እንደሚሆን የሚያሳይ ወረቀት ነበር። በዛ ከስቶ የሚያደርገውን ነገር አጣ። ራሱን ሊያጠፋ አሰበ። ይበድበዳ ነው። በቃ ህይወቱ ተበላሽ። እናንተ ብትሆኑ በዚህ ቦታ ላይ ምን ታደርጋላችሁ? ከታች ኮሜንት ሴክሽን ላይ እኔ ቢሆን ይሄን ነገር አድርጋለሁ፣ ለዚህ ሰው ይሄን ነገር ብትመክረው ይሄን ነገር ቢያደርግሽ። ስለዚህ በዚህ ሐሳብ ላይ ሐሳባችሁን እንድትሰጡ ፈልጋለሁ። የመቸኮል አሉታዊ ውጤቶች በህይወታችን የሆነ ነገርን ቸኩለን ስናደርግ ወይንም በፍጥነት ስናደርግ የሚከሰቱ አሉታዊ ችግሮች ምንድን ናቸው? በነገራችን ላይ አንድን ነገር በፍጥነት ማድረግ ችግር የለውም። ነገር ግን ከመጠን በላይ የሆነ መቸኮል በህይወታችን ብዙ ችግሮችን ሲፈጥር እናያለን። ስለዚህ መቸኮል በህይወታችን ምን ሊያመጣ ይችላል ወይም መቸኮል ለምን ይዳርጋል የሚሆን ሐሳብ አነሳላችኋል። የመጀመሪያው ለጭንቀት ይዳርገናል። የሚቸኩል ሰው ይሄ ነገር ካልሆነ ይሄ ነገር ካልተደረገ ብሎ ሁሌ ስለሚያስብ በጣም ይጨናነቃል። ይሄ ጭንቀት ደግሞ ለበሽታ ይዳርገዋል። መስራት ያሰበውን ነገር የሚያደርግ ያሰበውን ነገር ራሱ በአግባቡ መስራት ወይም ማከናወን አይችልም። ሁለተኛ የተሳሳተ ውሳኔ እንድንወስን ያደርገናል። እንደምታውቁት ሁሌ የሚቸኩል ሰው ሁሌም የሚፈጥን ሰው የሚያደርጋቸው ውሳኔዎች በብዛት ስሜታዊነትና በዙሪያ ባሉ ነገሮች ላይ ተመስርተው ስለሆነ መወስናቸው ውሳኔዎች ትክክለኛ አይደለም እና የሚቸኩል ሰው የሚወስናቸው ውሳኔዎች የአጭር ጊዜ ውሳኔዎች ናቸው። ብዙ ጊዜ ለረጅም ጊዜ የሚጠቅሙ ለወደፊትም በውሳናችን የምንደሰቱ አይነት ውሳኔዎች አይሆኑም። ሶስተኛ እንቅልፍ ይነሳናል። የሆነ ነገር ለማድረግ ሁሌም እያብሰለሰልነው ጠዋት ማታ በቃ ይሄን ነገር ካላደረኩም ብለን ለዛ ነገር በጣም ቦታ ሰጠነው ሁሌም እናብሰለስል ስለሆነ እንቅልፍ እናጣለን። መኝታችን ላይ ወጥተን መተኛት አንችልም። ምክንያቱም ጭንቅላታችን ውስጥ የሚመላለሰው ይሄን ነገር እንዴት አድርጌ ላድርግ፣ ይሄን ነገር እንዴት አድርጌ ልውጣ፣ ቤት በኩል ልግባ፣ ቤት በኩል ልውጣ የሚለው ነገር ለሁሌው ጭንቅላታችን እዛ ላይ ስለሆነ ፎከስ የሚያደርገው ጭንቅላታችን እረፍት የለውም። ስለዚህ ምን ይሆናል? እንቅልፍ እናጣለን። የእንቅልፍ ማጣት ደግሞ ለድካም ይዳርገናል፣ ሌሎች በሽታዎች ይዳርገናል፣ ስራችን ላይ ትኩረት እንዳናደርግ ያደርገናል። ስለዚህ በሌላ መልኩ ምን ማለት ነው? ልንፈልግ ልንሰራ ያሰብነውን ነገር ራሱ በአግባቡ መስራት አንችልም ማለት ነው። አራተኛ ከሰዎች ጋር ያለንን ግንኙነት ያበላሻል ወይንም የሰውን ስሜት መረዳት ያቅተናል። የሚቸኩል ሰው ብዙ ጊዜ የሚያደርገው ራሱ የሚሰማውን ስሜት ማድረግ የሚፈልገው ነገርና ትክክል ነው ብሎ የሚያስበው ነገር ነው የሚያደርገው። ይበልጥ ግን የሰውን ስሜት መረዳት ከጎን ያሉ ሰዎች ስሜታቸው እንዴት ነው የሰውን ስሜት አንረዳም። ከዛ ውጭ ደግሞ ከሰው ጋር ያለኝ ግንኙነት በጣም ያሻክርብናል። ያቁም ሰው የራሳችንን ያቁ ሁሉ ጊዜ የሆነ ነገር ለማለት እንደዚህ ሩጫ ላይ ስለሆነ ያለ ነው። ዙሪያችን ላይ ያሉ ሰዎችን የጓደኞቻችን፣ የቤተሰቦቻችንን፣ የፍቅረኛችንን ስሜት መረዳታችን። አምስተኛ ነው የመጨረሻው የማሰብ ክህሎታችንን ይቀንሳል። የሚቸኩል ሰው ነገሮችን የሚያደርገው በስሜትና አሁን ባለበት አሁን በሚሰማው ስሜት ላይ ተመስርቶ ስለሆነ ነገሮችን ተረጋግቶ በተረጋጋ መንፈስ ስለማያስብ ከጭንቅላቱ የሆነ የወጣ ጭምቅ ያለ ነገር አያመጣም። ምክንያቱም እየቸኮለ ነው ያለው። ሰው ሲረጋጋ የሆነ ነገር ይወጣል። የረጋው ለጥቅቤ ይወጣል እንደሚባለው የተረጋጋ ነገር ስክን ያለ ነገር የሆነ ነገር ይወጣል። የሰከነ ቡና ሲጠጣ እንደሚጣል ሁሉ በህይወታችን ስክን ያለ ይወስን ወይም የተረጋጋ ህይወት ስቴቢሊቲ ያለ ህይወት ሲኖር ነው ህይወታችን ራሱ የሚጣፍጠው። ተረጋግተን ነገር ስናስብ ለራሳችን ጊዜ ስንሰጥ እንቅልፋችንን በስነ ስርዓት ስንተኛ እና የተረጋጋ ስሜት ሲኖር የተሻለ ውሳኔ እንወስናለን።
ስላዳመጣችሁን በጣም አመሰግናለሁ። ዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ካላችሁን ብትሰጡኝ በጣም ደስ ይለኛል። ስላዳመጣችሁን በጣም አመሰግናለሁ። መልካም ጊዜ ነው።